ይህ ታሪክ ከምዕራፍ ወደ ምዕራፍ ቢሄድ በጣም እየጨመረ ነው። ሰላም ሰላም፣ እንዴት ናችሁ? እንቆቅልሾች ነን። ምን እንወቅላችሁ ብለን ከዋና ጽሕፈት ቤታችን ዛሬ ተከስተናል። ከመኪናችን በጣም በሚገርም ሁኔታ ትናንትና የሰራነው ቪዲዮ ላይ የጠየቅናችሁን ሁለት ነገሮች በሚገርም ፍጥነት ከስታችሁታል። ለዚህ በጣም እናመሰግናለን ብለናል። ዛሬ እንግዲህ ከተላከልን አንድ አራት ታሪኮች አሉ። ዛሬ አንደኛው ጋር እንደውላለን። ሪኩዌስት ላኪያችን እንግዲህ መቅዲ ትባላለች። መቅዲን አሁን ሁለተኛ እድል ለማሰጠት በጣም ቆርጠናል ለማወቅ ለምን ጎስት እንዳደረገ እንደመነፈሳት ምንድን ነው ያልኩት ትናንትና እንዴት እንደ ሊመነፈሳት እንደቻለ እናጣራለን። ሁለተኛ እድል ደግሞ ለማሰጠት የሞት ሽረት ትግል ነው የምናደርገው ዛሬ። ለወሩ ተወራለህ ፎርስ አውሮ ሄሎ 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 ይሰማል? እሺ አሁን ይሰማል። እሺ መኪና ኦኬ። እሺ እኛ እንቆቅልሽ እንባላለን። የቲክቶክ ቻናል ነው የምንደውልህ። ከቲክቶክ ቻናል የምንደውልህ። እሺ ምን ነበር የምንሰራው ፕሮግራም? ሰከንድ ዴት አፕዴት ነው። ለሰዎች ዴት ከወጡ በኋላ አሪፍ ከሄደ በኋላ ለሁለተኛ ጊዜ ሰውየው ማግኘት ካቃታቸው ለኛ ይነግሩናል እና እናጣራለን። አብረን ለምን እንዳልተገናኙ እናጣራለን። እና መቅደስን ታስታውሳታለህ? ከዛሬ አንድ ሳምንት አካባቢ በፊት ዴት ወጣችሁ ነበር መሰለኝ። መቅደስን አስታውሳታለሁ፣ ግን ኦኬ ማለት አልገባኝ ነው ፕሮግራሙ አልገባኝ ነበር። ሪኩዌስቶችን እየተቀበልን ከፈርስት ዴት አሪፍ ያለፈ ነገር ሰከንድ ዴት ላይ ለምን እንዳልጣመ የምንጠይቅበት ቻናል ነው የሚሆነውና ከፍቃደኛ ከሆንክ ሰከንድ ዴት ለምን ጎስት እንዳረካት እንድትነግረን ነበር። ማለቴ በመጀመሪያ ግን ከሁሉም በፊት እንዴት ነበር የመጀመሪያው ዴታችሁ? አሪፍ አልፏል ብለህ ታስባለህ? ጥሩ ልጅ ነበረች፣ ቆንጆዬ ነበረች። ኦኬ ኦኬ ጥሩ እየመጣልን ነው። ታዲያ አሁን ቆንጆዬ ልጅ ዴት ላይ ከወጣ በኋላ ሁለተኛ ጊዜ ማግኘት በጣም የተለመደ ነገር ነው፣ እንዲሁም የሚበረታታ ነገር ነው። እና ስለምን እንደዚህ ላለማድረግ ወሰንክ ወንድማችን ሚካኤል? ማለት ግን እሷም ፐርሰናል ነገር ማውጣት አይሆንብኝ። ያው እኛም ቪዲዮአችን ላይ ፎቶአችንን አንለቅም፣ ፎቶ አይገኝም። ግን ደግሞ የራሷን ፍላጎት ስለሆነ ይሄ ነገር ራሷን ይሄንን ቮለንተሪሊ የወሰደችው ሪስክ ነው። አዛ ነገርም ሰርታ ከሆነ እኛ ጋር መምጣት አልነበረባትም ማለት ነው። ስለዚህ ምንም ችግር የለውም ብትነግረን። የተዋወቅነው በቴሌግራም ነበረ። ኦኬ እሺ በቻትና ምናምን አደረግን እንደ ማንኛውም ወጣት። ከዛ በጣም ፍላጅ ነበረች። አኒሜ ትወዳለች፣ እኔም አኒሜ እወዳለሁ። ብቻ በጣም ቫይብ አድርገን ነበር ነው። ኦኬ ከዛ በኋላ እንገናኝ ተባለ። ከዛ ማይ ፌቨሪት ስፖርት ልውሰድክ ሰፈሬ ነው አለችኝ። ኦኬ ቤተክርስቲያን እና አለች። የቤተክርስቲያን ልጅ ነች ማለት ነው። አስቡ በሆል ፓኬጅ ቆንጆ ነች ብሏል። ቆንጆ ነች ብሏል። ቤተክርስቲያን ትሄዳለች። በጣም እሷ ነች ፌቨሪት ቦታውን ልትወስደው የፈለገችው። እቺ ልጅ ከእጁ ማምለጥ አልነበረባትም። ለምን ታዲያ ለምን አሁን እንደውም ኪዩሪየስ አረከን። ለምን ምንድነው ባይናገር ሲለኛል ለመናገር እንዴ? ይሄን ያህል ምን ቢፈጠር ነው ይሄን ታሪክ መስማት እንዲሁም በጣም እንድንሰማው እያደረገን ያለው ምን ቢፈጠር ነው ይሄን ያልከኝ? ማለት ቤተክርስቲያን ገባችሁ? ኦርቶዶክስ ቸርች ነው ወይስ ኦኬ ቆይ ሄዷል ቤተክርስቲያን ብላ ሄድክ እንዴ? ሄድክ? አዎ ሄድኩ። በጣም ዛስ ናይስ። እሺ በስማ ዘንጬ ጭራሽ ዘንጦ እሺ 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 ሄድኩ። አገኘኋት። ነጠላዋን ለብሳ ነበር ምናምን በጣም በቃ ደስ ይል ነበር ለማለት። የእግዚአብሔር ሰው ጸለይን ያልከው ይቅርታ። ኦኬ እሺ ጸለይሽ ምናምን ትንሽ ቆየን እዛ ቤተክርስቲያን ውስጥ ነው። አሪፍ ፌቨሪት ስፖት አለሽ ምናምን አልኳት። No, this is not my favorite spot. Let me take you there አለች። ኦኬ ቤተክርስቲያን እንደ ቤተክርስቲያን ብለሃል ነበር እንዴ? እሺ እኔም እሱን ነበር የጠበቅኩት። ኦኬ እሺ ይሄ ነገር እንዴት ነው? ወደ ሌላ ነገር እየሄድን ነው። እሺ ፌቨሪት ስፖቷ ምን ነበረ? መድኃኒዓለም ቀራንዮ ያለው መድኃኒዓለም ካወቃሽ ቤተክርስቲያን ውስጥ እንትን አለ። ምን
መቃብር ቦታ እና ኦፍ ኮርስ መቃብር ቦታ አለ። ቆይ መቃብር ቦታ አለ። እሺ ያው ከሱ ጥፍ ብለው ወደ ሲኛል በቃ እሷንም እንትን ባለ ማለት መቃብሩ ጋር ደረሳችሁ? ምንድን ነው የተከሰተው? ምንድን ተከሰተ? መቃብር ቦታ ነበራችሁ ነው ወይስ ከመቃብሩ አልፋችሁ አቋርጣችሁ ሄዳችሁ ነው ከቤተ ክርስቲያን? ምን አልከኝ? እሷ ላሳይክ ሹማን ብላ ወሰደችኝ። እሺ ላይክ በመቃብር ቦታ አልፈን የሆነ ሜዳ ምናምን ነበር የጠበቁት። ኦኬ ደን መቃብሮቹ ባለፍን ነው። ከዛ የሆነ አንድ መቃብር ቦታ ጋር ቁጭ አስባለሽና እዛ ጋር ቁጭ ብለን ሰንሲቱ ሲገባ አየን። ይሄ ነው መንፈስ ማለት። ለዚህ ነው መንፈስ። ትክክለኛ መንፈስ ነው። ግን ያው ሜዳ ቦታ እኮ ወስደዋለች። ጀስት መቃብሮች ያሉበት እንጂ ሜዳ ነው። ኦኬ እሺ ስናሳጠረው እና አሁን ልታገኛት ያልፈለክበት ምክንያት ምንድን ነው? መቃብር መሄዱ ነው? ቤተክርስቲያን መሆኑ ነው? አንተ ቤተክርስቲያን መሄድ ሳይመችህም ነው? እስቲ ምን ነው ምክንያቱም እንደነገረችን ከሆነ ላይክ ቴክስቱ ላይ ምንድን ነው የሚለው? ቀጥታ ላይክ በሁለተኛው ቀን ቴክስት ልክለት ጎስት አደረገኝ ቀጥታ። ስለዚህ ሪዝንህን ነው ማወቅ የፈለገችው። አዎ እንዳልኳሽ ማለት ኮንቲኒቲ ሁሉ ነገር አለ ምናምን ግን በቃ ኖ አንተ እኮ ነው ቴክስት ያልመለስክላት እሷ አይደለችም የጠፋችሁ እኮ። ገባኝ በቃ በጣም ይደብር ነበር ነው። ከዛ በኋላ ማለት የሆነ ማታውን ሁላ ወርቻት ነበር መስለኝ ነገር አሪፍ ቀን ነው ምናምን ብዬ ግን ከዛ በኋላ ሳስበው በጣም ጨናቂ ሆነብኝ ነው። ማነው ፌቨሪት ስፖርቱ መቃብር ቦታ የሚያለው እንዴ? እንጂ እኔ እንጃ አላውቅም። ምናልባት ሰንሴቱ ቢሆንስ ፌቨራይቷ ምናልባት ሰንሴቱም ሊሆን ይችላል ፌቨራይቷ። ሰንሴት ለማየት ሰዎች ብዙ ርቀት ሊጓዙ ይችላሉ እና አሁን ሜቢ ሳይለንሱ አሪፍ ሊሆን ይችላል። ቦታው ጋር ደስ የሚል ነገር አለ አልክድም። ግን ያኔ በጣም ወይድ ነበረ ቦታው ላይ ተቀምጦ ፎቶ ሁላ ተነስተን ነበር። በጣም ወይድ ነበር። ይሄ ታሪክ ከምዕራፍ ወደ ምዕራፍ ቢሄድ በጣም እየጨመረ ነው። እሺ መቃብር ጋር ፎቶም ተነስታችኋል የኛ ጀግኖች? አዎ በሳልክ። ስለዚህ አሁን ለማሳጠር ያክል ሜኪያችን አሁን እንግዲህ እሷ ይሄንን የላከችበት ምክንያት ቢሆን በእርግጠኝነት ቀጣይ ዴት ብትፈልግ ነው። እና ሁለተኛ ዴት እሷ ለመውጣት አንድ ላይ ለመውጣት ፈቃደኛ ከሆናችሁ የዛን ዴት ወጪያችሁን እኛ ነን የምንሸፍነው። የኛ ሾው ነው የሚሸፍነው አንተ ፈቃደኛ ከሆንክ። አዎ ፈቃደኛ ነው ወይ? ቆይ እሱኛው ጥያቄ ላይ ሳንደርስ በፊት ማይክ እየሰማህን ነው? አዎ አስበው፣ እቺ ልጅ ቆንጅዬ ልጅ ናት፣ ቤተክርስቲያን ልጅ ናት፣ ሰንሴት ትወዳለች በጣም ማለት ያን ያህል ክፉ ነገሩ አልታየኝም። እና እስቲ የሆነ ሰከንድ ቻንስ ሰጣችሁት ብታዩት ምን ይመስላል? እኔ ወይድ ነው አስበው እስቲ ላይክ መቃብሩ ቦታ ጋር በእርግጥ ትንሽ ዊርድ ነው አልዋሽም፣ ግን መሻሻል የሚችል ነገር ነው። ሁለተኛ መቃብር ቦታ ይዛክ አትሄድም በሚለው መንፈስ አስፈርቶት ነው እንዴ? ኖ እኔ ከዛ መነፈሳት ቻሰሪ ነበር ሳቱ እና አልፈልግም ከዚህ በኋላ ለኔ ወይድ ነው። ሜቢ እንደዚህ ፈንድ የሚወድ ሰው ሊሆን ይችላል፣ እንደዚህ ነገር የሚወድ ወንድ ሊሆን ይችላል። እሱ አሁን ስለዚህ እሷ ለምንድን ነው አብሮኝ ድጋሚ ሁለተኛ ጊዜ ዴት ሊወጣ ያልፈለገው ብላ ስትጠይቅ ምን ብለን እንንገራት? በምን ምክንያት ነው እንበላት? ስፖርት ቤዚክሊ በቃ ለፈሽቲት ማየው ነገር ነው። ኦኬ ግን ትንሽ ነገር ነው ከብዙ አሪፍ ነገሮች አንድ ነገር ነው የጎደለው። የመሞከር ፍላጎትክ ከአንድ እስከ በቱ ምን ያህል ሬት አድርግልን? ሜቢ 40 በቃ 40% ከሆነ ሰከንድ ዴት የመሆን እድሉ የመሳካት እድሉም ዝቅተኛ ስለሆነ ለእኛም ወጪ ነው የሚሆንብን። እውነት ነው። ስለዚህ በ40 ሰው እንትን ማለት ከባድ። ስለዚህ ሰው መልስክ ይሄ ነው። ይሄንን እናደርሰላታለን ለሷ። ሆፕፉሊ በዚህ ክሎጀር ታገኛለች ብለን ተስፋ እናደርጋለን። ማየቷ አይቀርም። ቲክቶክ ላይ ድምፅህን ትሰማዋለህ አንተንም እንግዲህ
አንድ ጥያቄ ነው ግብዣው የሚሆነው ነበር። ማርከስ ከሆነ ማርከስ ከሆነ ቀልደኛ ነው ልጅ ታውቃለህ ነው ማረኝ ይጋበት መቅደስ እናዝናለን። ይሄ ጋጥ ወጥ ነው መቅደስ አይሆንሽም ዝራበቲ ለምናገር አይ ፍላጎት የለኝ። ኦኬ ግልጽ ሆነ ስለነገርከን እናመሰግናለን በጣም። አዎ ምን ነበር ያላችሁኝ? ኦኬ እንቆቅልሽ ይባላል። ቲክቶክ ላይ ቴሌግራም ላይ ልከላታል። ስልክ ቆይ ስላለን ቴሌግራም ላይ ሊንኩን ልክልሃለን። ኦኬ ገብተህ በዛው ፎሎ አድርገን ኮፒ ሊንክ ብላ አድርግሽ ወላይ ላዚ በጣም ዊርድ ነው። አይ ነው እኛ ዊርድ ስለሆነ የጀመርነው። ናይስ እናመሰግናለን በጣም። ኦኬ እሺ ሚኪ ሰላሙን። እሺ ቴንክ ዩ ሰዎች እንግዲህ እንደምታዩት ነው። ይሄ ሰውዬ 40% እኛ ላይ ዳቀውጡት በ40% እኛ ማንንም ዴታ እናስወጣ ማንንም በቂ አይደለም። 40% በቂ ፍላጎት አይደለም። ስለዚህ እንግዲህ ሰምታችሁታል። መግዲዬ እንግዲህ ክሎዥር አግኝተሻል ብለን እናምናለን። ቦታ መቃብር ቦታ አትሰጫቸው ወይ ቀጣይ ኔክስት ታይም መቃብር ቦታ እባክሽ ይዘሽ እንዳትሄጂ ማንንም በኋላ ወፍ እንግዲህ ልጁ ወዶሽ ነበር ተመችተሹ ነበር ግን አይ ቲንክ ትንሽ ይሰት ግን የመነፈሰሽ ለበጎ ነው። መድኃኒዓለም ነው ነው ብለና የመድኃኒዓለም ስራ ነው ብለን እናልፈው። አሪፍም ሳይድ አለው ተርኖፍም ግን የሆነበት ነገር በጣም ተርኖፍ ሆኖብኛል ብሏል። ምንም ማድረግ አንችልም። ግን what do you think እስቲ የእናንተ ነገር ኮሜንት ላይ አስቀምጡልን። እንቆቅልሽ እንወዳችኋለን። ላኩልን ቴሌግራማችን ላይ ወሳኝ ሰዎች